አላህን ይዘው እንዴት አያሸንፉም? እኛ እኮ የተውነው አላህን ነው። አላህንም ትተን ዝም ብንልና ዱዓ ብናደርግ አንድ ነገር ነው። ወረኞች ሆነን እኮ ደጋፊ መሆንን አላህን ተውነው፣ ከጫወታ ማወጣ ነው። ወደ አላህ መመለስ ነው መፍትሄው። ዳዋ ፊ ሰቢልላህ እንውጣ የሚባለው በረካ አይደለም። በረካ ዚያራ ወጥተናል፣ እንደዚህ ቦታ ወጣን፣ እንደዚህ ወጣን፣ ጉራ አይደለም። ቀልብ ከአላህ ጋር ምን ያህል ተሳስሯል? 24 ሰዓት እንደው ሀጃ ሁኔታዎች ሲመጡ ቀልብ ወደ አላህ ነው የምትሮጠው ወይስ ወደ ማን ነው? ወደ ማን ነው እየሾሸች ያለችው? ማን ነው የምትጠራው? ውስጥህን መረቡክ ስትባልም እኮ እሱ ነው የሚወጣው። ቀብር ላይ መረቡክ ሲባል የሚወጣው ዛሬ ሀጃ ጉዳይ ሲመጣ ወደ ማን ነው ትዝ የሚላት? ያ ነው ቀብር ላይ የሚመጣው። እንዴት ምን ይሻላል ታዲያ ወንድሞቼ? እንደዚህ ከሆነ ልክ እንደ ሕፃን ልጅ ከረሜላ ሲያገኝ ሲደሰት፣ ከረሜላ ያጣቀን ሲያለቅስ፣ ጥሩ ያደረገልን ጊዜ ሰፋ ስንሆን አልহামዱሊላህ ስንደው ስንደሰት፣ ትንሽ የጠበበ ጊዜ አላህን ስንተው ስንረሳ፣ በዚህ ሐለት ነው ቀብር ስንገባ መረቡክ ሲባል ረቢ አላህ የሚለው ወንድሞቼ። ላኢላሃ ኢላላህ። ለዚህ ነው ወንድሞቼ ያጣኑ ኢማን ነው እሱን ነው ረሰል። በሁሉም ሐለት ከኛ ጋር ሆኖ ከኛ ጋር ወላሂ ወንድሞቼ ሁኔታዎች ያልፋሉ፣ ሁሉ ያልፋሉ። በዚህ ሁኔታ ውስጥ ቀልብህ እንዴት ነበር አላህ የሚያየው? ይሄን ነው ቀልብህን ነው የሚያየው።